ሰብ እንደምታዩት ቦዳውን እንግዲህ እዚህ ላይ ያለውን ቦዳ እዩት። ኡጋንዳ ላይ ያለውን ቦዳ ነው የሚሏቸው። ሞተር ሳይክል ነው እንግዲህ ቦዳ ብለው የሚጠሩት። በእነሱ ሀገር አጠራር ቦዳ ብለው ነው የሚጠሩት። እና እኔ የታዘብኩት ምንድነው ምንም አይነት ቅድሚያ የሚባል ነገር ለእግረኛ አይሰጥም። ምንም ቅድሚያ የሚባል የለም። ዜብራ አይከበርም። እንደፈለጋቸው ነው እነሱ የሚበሩት እና እንትን የሚሉት። አንድ የታዘብኩት ደግሞ ሌላው ምንድነው ተገጫጭተው ለምሳሌ ሁለቱ ተገጫጭተው ዞር ብለው ተያይተው ያም ተነስቶ ወደ ቤቱ ወደ የሚፈልገው ቦታ ያም ተነስቶ ወደ የሚፈልገው ቦታ ይቅርታ እንኳን አይባባሉም። እንግዲህ አወዳድሩት ከኛ ከኢትዮጵያውያን ጋራ እንኳንስ ተገጭቶ ይቅርና አጠገቡ ላይ ጠግቶ ሲያልፍ እንኳን ምን አይነት ቃላት እንደሚወራወርና ምን አይነት ቃል እንደሚያወጣ አስበው ምን ያህል እንደሚል እና እዚህ በጣም ነው የሚገርሙኝ። ያም ተነስቶ ወደ ቦታው የሚፈልገው ቦታ ይሄን ተነስቶ ወደዛ ነው የሚሄደው። አሁን እኔ ለማቋረጥ ፈልጌ ነበረ፣ ግን ያው መንገዱ ተይዟል። ምንም ማቋረጥ አልችልም። ዜብራን ህግ ራሱ አያከብርም። ህግ እንዴት እንደሚጠሱ ህግ አይከበርም። እዚህ እንደፈለገ ነው ህግን ጥሰው የሚሄዱት እናንተ የሚሉት። ተመልከቱ እንዴት እንደሚነዳ አንዴ እንዴት እንደሚነዳ እናንተ እንደሚል በጣም ነው የሚያስፈሩኝ እናንተ የሚሉት። አሁን ያውም ለሊት ስለሆነና እንትን ለማለት ነው ጨለማ ስለሆነ ነው እንጂ በጊዜ ቢሆን ኑሮ በጣም ከባድ ነው ለማለት ክሮስ ለማድረግ ራሱ። አዎ በጣም ከባድ ነው። እነሱ ቦዳ ብለው ነው። ሌላው አንድ መታወቅ ያለበት እዚህ አዲሱ ናችሁ እዚህ የምትመጡ ሰዎች የቆሙ ቦዳዎችን ወይም ሞተሮችን መጠቀም የለባችሁ። እነሱ ዋጋቸው ውድ ነው። መጠቀም ያለባችሁ የሚንቀሳቀሱትን ነው። የሚንቀሳቀሱትን እነሱ ከሚጠሩላችሁ ለምሳሌ በኢትዮጵያ 10 ብር ብለው ከሆነ እናንተ 5 ብር ብላችሁ መጥራት ያለባችሁ ማለት ነው። ዋጋውን ዝቅ አድርጋችሁ እንጂ በተለይ አዲስ ሰው ሲያገኙ ዋጋ እንደፈለገ ጨምረው ነው የሚጠሩና እንትን የሚሉ። ስለዚህ ይሄንን ጥንቃቄ ማድረግ ያስፈልጋል። ሌላው የታዘብኩት ደግሞ ምንድነው ለምሳሌ የሆነ ቦታ በኢትዮጵያ ልንገራችሁ ከቦሌ ወደ ቦሌ ሚካኤል ውሰደን ብለው ከሆነ ማለት ነው አዞዝሮ ባልሆነ ቦታ ይወስዷችሁና ከዛ አይ በቃ ብዙ መንገድ ሰዓት አባክኛለሁ ገንዘብ ጨምረኝ የማለት ባህሪ ያለባቸው እዚህ ያየሁት የታዘቡት ማለት ነው። እኔ የኢትዮጵያ ኤምባሲ ለድ ፈልጌ እንግዲህ ተነጋግረን የኢትዮጵያ ኤምባሲ ብዬው እሺ ብሎኝ አውቀዋለሁ ብሎ ተነጋግረን ከሄድን በኋላ ኤርትራ ኤምባሲ ወሰደና አይ በቃ ጨምረኝ 1000 ጨምረኝ እኔ ኤርትራ ኤምባሲ ያልኩኝ መሰለኝ አለ። እኔ እኮ የኢትዮጵያ ኤምባሲ ነው ያልኩ እንጂ እንዴት አውቀዋለሁ ብለህ ተነጋግረህ አይደል የገባ ምናምን ስለው በቃ አማራጭ የለኝም ያው እኔም አዲስ ስለነበርኩ 1000 ጨመርኩትኝ። ጉዟችንን ቀጠልና እንግዲህ 1000 በእግሬ ራሱ በሄድ ስለማላውቀው ነው እንጂ በእግሬ በሄድ ራሱ 10-15 ደቂቃ ራሱ አይወስድም ነበር በእግር በሄድ እንኳን። እና ጥንቃቄ ያስፈልጋል። እዚህ ላይ አዲስ ሆናችሁ በምትመጡ ጊዜ ጥንቃቄ ያስፈልጋል። እንግዲህ ዛሬ ምን ይመስላል ቦዳ ያስጎበኛችሁ ወይም በእነሱ ሀገር አጠራር ቦዳ በኢትዮጵያ ሞተር ሳይክል ምን ይመስላል ዛሬ ቦዳ ተሰጥቶ